የተውሂድ ነገር ሲነገር የሚሰለቸው ጤነኛ ተውሂድ የሌለው ሰው ቁርአን ነው ይሄን የሚናገረው። እንዴት ታደርሰዋለህ አንተ ሙስሊም አይደለህ እንዴ? አልሐምዱሊላህ ረብል ዓለሚን ብሎ እኮ ነው የሚጀምረው። ከዚያ ነው የሚነሳው። የዓለማቱ ጌታ እጅ ሰጠህ እንታመሰግነው ለሱ። ኢያከ ነዕቡዱ አልክ፣ አንተን ብቻ እገዛለሁ። ላሲዋክ ካንተ ሌላ አላመልክም። ካንተ ሌላ ያለው አይጠቅም፣ አይጎዳ፣ አይሰጥ፣ አይነሳ፣ አይፈጥር፣ ራሱ ፍጡር። አም ኹልቁ ምን ገይሪ ሸይኢን አም ሁሙል ኻሊቁን፣ ደካማ። ስለዚህ ከአላህ ጋር ያለንን ግንኙነት ወይም በእኛና በአላህ መካከል ያለው ምስጢር ይሄ ነው። ውስጧንም አላህ ነው የሚያው። ትበላሻለች፣ ትሳሳታለህ። ለዚህ ነው ቁርአን ያስተማረን ዱዓ ልብ በሉ። ረበና ላ ቱዚግ ቁሉበና ባዕደ ኢዝ ሀደይተና፣ መንገዱን ከመራህም በኋላ ልባችንን አታጥምምብን። ሊንሸራተት ይችላል ማለት። ለዚህ ነው እስከ መጨረሻው ድረስ ጤናማ ካልሆነ አላህ ዘንድ ምህረት እንደሌለ የሚገልጸው። ምንድነው ስለ ጀነት ሲናገር ኢላ መን አተላህ ቢቀልቢን ሰሊም ይላል። አላህ ዘንድ ጤነኛ ልብ ይዞ የመጣ ሰው ብቻ ሲቀር ሌላው አይደለም። ጤነኛ ቀልብ ከምንድን ነው ጤና የሚሆን? ከነዚህ ነገሮች ከሽርክ ጤነኛ ይሆናል፣ ከቢድዓ ጤነኛ ይሆናል፣ አላህ ያለውን ለመቀበል ዝግጁ ምንጊዜም። ፈላ ወረቢከ ላ ዩእሚኑነ ሐታ ዩሐኪሙከ ፊማ ሸጀረ በይነሁም ثم لا يجدوا في أنفسهم حرجا مما قضيت ويسلموا تسليما። በጌታ ይሁንብኝ አንተን በመሐከላቸው በሚፈጠር ነገር እስካላስፈረዱህ ድረስ አማኝ አይሆኑ። ነብዩ የተናገሩትን በጸጋ መቀበል። እቺ እንኳን እነገሌ እንዲህ ብለዋታል። እነገሌ እኮ ነብዩ የተናገሩትን አላህ የተናገሩትን ሊያብራሩ የመጡ እንጂ የነሱ ንግግር ማስረጃ የሚሆን አይደለም። الدليل هو كلام الله ثم كلام النبي صلى الله عليه وسلم. of course ዑለማዎችን አይማዎችን ከኛ የተሻለ ግንዛቤ ስላላቸው ሰለፎችን ማክበርና መቀበል እነሱን መከተል ግድ ነው። ከምንጩ የቀዱ ስለሆኑ ነው። እነሱ አንቢያዎች ስለሆኑ ሳይሆን ማለት ነው፣ ከቦታው የወረሱ ስለሆኑ። ሰሃቦች ከነብዩ ሰለላሁ ዐለይሂ ወሰለም እስላም ማለት ምን እንደሆነ፣ ቁርአን ማለት ምን እንደሆነ አንድ ባንድ ስለተረዱ፣ ታቢዖች ከነሱ ስለተረዱ፣ በሪዋያ ስለመጣ ሄዲን ምንጩ ከአላህ ሐታ ረሱል ሰለላሁ ዐለይሂ ወሰለም ከራሳቸው የጨመሩት የላቸው። ብትጨምር ኖሮ ወለው ተቀወለ ዐለይና በዕድ አልአቃዊል ለአኸዝና ሚንሁ ቢልየሚን ثم لقطعنا منه الوتين። በእኛ ላይ ከፊል ንግግሮችን እንኳን ቢናገር በቀኝ እጅ ይዘው ነበር አለ፣ ጠበቅ አድርገን ማለት። ከዚያም ደግሞ የደም ጓኑን እንቆርጠው ነበር። ከዚያም ፈማ ሚንኩም ሚን አሐድን ዐንሁ ሓጅዚን፣ ከናንተ መካከል ከሱ ላይ የሚከላከል አንድም የለም። ረሱሉላህ በጣም የወደዳቸውን ትልቁን ክብር ያጎናጸፋቸውን ታላቁን ነብይ አንተ እንኳን ብትሳሳት አለቀህም አላቸው። አይሳሳቱም እንጂ ደግነቱ ጥበቃውም ስላለ አላህ ያ ስለሆነ እኔ እናንተ ግን ልንሸራተት እንችላለን። አንዳንድ ጊዜ ከባጢላችን መጥፎ ነገር ሰርተን ስናበቃ ስተሰርተን ልንከራከር ሁሉ እንችላለን፣ አልሸነፍም በማለት ማለት ነው። ግን አላህ ዘንድ እሱ አይደለም የሚያዋጣ። አላህ ዘንድ የጸዳ አቂዳ ያስፈልገናል። የጸዳ አቂዳ ደግሞ ክትትልም ያስፈልገዋል። ተግባራዊ ሆኖ ገብቶ አለው እዚህ ውስጥ ቲዮሪውን ብቻ ያውቅና አንዳንዱ ውስጡ ግን ያልተቀበለው ከሆነ ዋጋ የለው።